በ2050 ዓመተ ምህረት ሰዎች በባህር ስር ከተማ እንዲገነቡ ያውቁ ነበር? ዛሬ አስገራሚውን የወደፊት ጉዞ እናያለን። ሰላም ጤና ይስጥልኝ የፋስት ኒውስ ኢትዮጵያ ቤተሰቦች፣ ዛሬ የምንጓዘው ወደ ኋላ ሳይሆን ወደፊት ነው። ወደ 2050 ዓመተ ምህረት እስቲ አስቡት። ከዛሬ 25 ዓመት በኋላ ዓለማችን ምን ትመስል ይሆን? የምንበላው ምግብ፣ የምንጓዝበት መንገድ እና የምንኖርበት ቤት እንዴት ሊቀየር ይችላል? ዛሬ የሳይንስ ሊቃውንትና ቴክኖሎጂ ጠቢባን የሚተነበዩትን አስገራሚ የዓለማችንን ጉዞ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ የምነግራችሁ መረጃ እጅግ ያስደምማችኋል። የከተሞችና የትራንስፖርት ለውጥ በ2050 ዓመተ ምህረት የትራፊክ መጨናነቅ የሚለው ቃል የታሪክ ማስታወሻ ብቻ ሊሆን ይችላል። በራሪ ታክሲዎችና በሃይፐርሉፕ የሚሰሩ ባቡሮች በአንድ ሰዓት ውስጥ በመቶዎች የሚቆጠሩ ኪሎሜትሮችን ያቋርጣሉ። ከተሞቻችን በሙሉ በታዳሽ ኃይል በተለይም በፀሐይ ብርሃን ብቻ የሚሰሩ ይሆናሉ። አብዛኛዎቹ ህንፃዎች የራሳቸውን ምግብ የሚያመርቱበት ቋሚ የአትክልት ስፍራ በውስጣቸው ይኖራቸዋል። የሰው ልጅና ቴክኖሎጂ መዋሃድ። አሁን ደግሞ ወደ ሰውነታችን እንመለስ። በ2050 የሰው ልጅና ቴክኖሎጂ ይዋሃዳሉ። በሰውነታችን ውስጥ የሚከተሉት ትንሽ ችቦች ማንኛውንም በሽታ ገና ሳይጀመር ቀድመው እንዲታወቅ ያደርጋሉ። የማስታወስ ችሎታችንን ለማሳደግ የሚረዱ ቴክኖሎጂዎች ውጤቶችን ይፈጥራሉ። ምናልባትም አይናችንን እንደ ካሜራ ፎቶ እንዲያነሳ የሚያደርጉ ሌንሶች ተራ ነገር ይሆናሉ። ሰው ሰራሽ አስተውሎት ወይም AI በቤታችን ውስጥ እንደ ቤተሰብ አባል ሆኖ ሁሉንም ስራዎችን ያቀላጥፋል። ሕክምናና ረጅም ዕድሜ። የሕክምናው ዘርፍ ሌላው ድንቅ የሚሆንበት ዘመን ነው። የጠፋ የሰውነት ክፍሎችንም ወይም የተጎዱ የውስጥ አካላትን በ3D ፕሪንተር መልሶ ማምረት ይቻላል። ይህም የሰው ልጅ እስከ 100 ዓመትና ከዚያም በላይ የመኖር እድሉን በከፍተኛ ሁኔታ ይጨምረዋል። ካንሰርን የመሰሉ ገዳይ በሽታዎችም ሙሉ በሙሉ መድኃኒት ተገኝቶላቸው ለሰው ልጅ ታሪክ ሊሆኑ ይችላሉ። የትምህርትና የሥራ ዓለም። ወደፊት ትምህርት ቤት ደግሞ እጅግ አስገራሚ ነው። ልጆች ወደ ትምህርት ቤት መሄድ ላይጠበቅባቸው ይችላል። በቨርቹዋል ሪያሊቲ መነጽር ቤት ውስጥ የሆኑ ገጽ ያሉትን ፒራሚዶች ወይም ህዋ ውስጥ ያሉትን ፕላኔቶች በአካል እንዳሉ ሆኖ ማየትና መማር ይችላሉ። አብዛኛውን አድካሚ ስራዎች ሮቦቶች ስለሚሰሩ የሰው ልጅ በፈጠራ ስራዎችና በአዳዲስ ግኝቶች ላይ ብቻ የሚያተኩርበት ጊዜ ይሆናል። የውቅያኖስ ስር ከተሞችና ህዋ። በየብስ ላይ ያለው ቦታ እየጠበበ ሲመጣ የሰው ልጅ በውቅያኖስ ስር ከተሞችን በመገንባት ይጀምራል። እነዚህ ከተሞች የራሳቸው የሆነ ኦክሲጅን የሚያመርቱ ሲሆን በሺዎች የሚቆጠሩ ሰዎች በባህር ስር በሰላም መኖር ይችላሉ። ከዛም ባለፈ በ2050 የሰው ልጅ በማርስ ላይ የመጀመሪያውን መንደር መስርቶ ሊሆን ይችላል። የህዋ ቱሪዝም ተራ ነገር ስለሚሆን ሀብታሞች ለሽርሽር ጨረቃ ላይ የሚሄዱበት ዘመን ሩቅ አይሆንም። እንግዲህ የ2050 ዓለም ይህንን ትመስላለች። ቴክኖሎጂ ህይወታችንን ሲያቀልጠው፣ እኛ ደግሞ ዓለማችንን የመንከባከብ ትልቅ ኃላፊነት አለብን። እናንተ በዛ ዘመን ምን አይነት ቴክኖሎጂ ማየት ትፈልጋላችሁ? አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ በማድረግ የፋስት ኒውስ ኢትዮጵያ ቤተሰብ ይሁኑ። እስከ ቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።